get out of your mind and do something about it ይባላል። እኛ በጭንቅላታችን በጣም የተለየ ሐሳብ ነው ማንንም ይሄን ነገር አያስበው ማንንም አያደርገውም ብለን ምናስበውና በጭንቅላታችን ለራሳችን እንኳን ቀስ ብለን የምንነግረው ሰው የሚሰማ ምን የሚመስለው ነው የተለያዩ አይዲያዎች ሊሆን ይችላል ሐሳቦች ሊሆን ይችላል አንሹር ልክኛ ከምናስበው በተሻለ መልኩ ራሱ ብዙ ሰዎች ያስቡታል። ስለዚህ ጉዳዩ ምንድነው? ቀድሞ ያችን ሐሳብ ወደ ተግባር የለወጠ ነው። ስለዚህ ስላሰብከው አደረከው ወይ ደግሞ ያንተ ነው ማለት አይደለም። መሰረታዊ ጉዳይ ነው። ሲከተል ደግሞ ሁለተኛ ከዛ ባለፈ አሁን ያሰብክ ያለው አሁን በጣም የተለየ ነገር ነው ማንንም ሰው ያስበው ማያደርገውም ብለ በጭንቅላታችን ምናመላልሰው ጉዳይ ወይም አይዲያ ሐሳብ አውትዴትድ እንደሚሆን ማወቅ መቻል አለብን። ጊዜው ፈጣን ነው። ጊዜው የቴክኖሎጂ ነው። ጊዜው አዳዲስ ነገሮችና የተሻሉ ነገሮች የሚፈልጉበት ህይወትን የሚያቀሉ ነገሮች የሚጠየቁበትና የሚፈልጉበት ጊዜ እስከሆነ ድረስ ያ በጭንቅላታችን የያዝነው ነገር 2 አመት 3 አመት በኋላ ላይ ጠቅመን ይችላል። ከ6 ወር በኋላ ሜቢ ራሱ ላይ ጠቅመን ይችላል። ስለዚህ በጣም የምናስበው የተለየ ሐሳብ ካለን በጊዜው እንደ ተፈላጊነቱ እያወጣን እንጠቀምበት ሰዎችም እንዲጠቀሙ ማድረግ መቻል አለብን።